በምንም አይነት የዚህ ዓለም ሲስተም መካከል ኢየሱስን መስለን መኖር እንችላለን። ይሄ ትዕቢት አይደለም፣ የእግዚአብሔር ጸጋ ጉልበት ነው። ይሄ የተካፈልነው የህይወት አቅም ነው። ኢየሱስ እኔ የለበስኩትን ስጋ ለብሶ መሬት ላይ ይሄንን ዓለም ተቃውሞ ድል አድርጎ ጨርሶ ሄዷል። ምን ማለት ነው? እኔ ሱፐር ቢንግ ነኝ እያለኝ ብቻ ሳይሆን እኔ የኖርኩትን ባንተ ውስጥ ሆኜ እደግመዋለሁ ነው። ክርስትና ማለት ኢየሱስን ሩቅ አስቀምጠ እየኮረጅክ የምትኖረው ህይወት ብቻ አይደለም። እሱ ባንተ ገብቶ የሚደግመው ነው። ሩቅ አስቀምጬ ኢሚቴት የማደርገው ብቻ አይደለም። እኔ አልኖርም አንተ ግባና ኑር ትለው። ያኔ ማፍራት እሱ ልማዱ ነው። ቅፍርናሆም፣ ኢየሩሳሌም፣ ናዝሬት ምናምን ወክ አድርጓል። በእኔ ኑር ስትለው አዲስ አበባ ባንተ ይደግማል። የዛሬ 2000 ዓመት በአናጢ ጫማ ውስጥ ገብቶ ኖሯል። ባንተ ጫማ ይገባል። በጣም ደሊስት የሚባለው በጣም በቃ ዝቅተኛ የሚባለውን አይነት ፐርሰን ሆኗል ኢየሱስ። ኦርዲነሪ እስራኤላዊ በነበረበት ጊዜ ሲዋረድማ እንደሱ የተዋረደ የለም። ወደፊትም እንደሱ ሊዋረድ አይኖርም። ባይዘው የመጨረሻውን የውርደት ልክ ኢየሱስ ነው ያየው። መሬት ላይ መሰቃየት አልበቃውም። መስቀል ላይ መሞት እኮ አልበቃውም። ቀበሩት እኮ መስቀል ላይ አደባባይ እኮ ተሰቅሎ በዙ አይደለም እኮ የተነሳው። ኢቭን እኮ ወደ ታች ሁሉ እኮ ተቀበረ። አጠፋው እኮ ጠፋ። 3 ቀን ሙሉ እኮ አልታየም። የለም ወሬ ነው የሚወር። ተቀበረ። በዚህ መጠን የወረደ የለም። በዚህ መጠን የተሰቃየ የለም። እኔ የፈለኩትን ያህል ብዋረድ፣ የፈለኩትን ያህል ዝቅ ብል ኢየሱስ የወረደውን ያክል መውረድ አይደለም። ኢየሱስ የወረደው እንኳን ሊገባን አይችልም። እንኳን ልንወርድ ያን ያህል ምን ያህል እንደወረደ ለመረዳት ራሱ አዳጋች ነው፣ እንኳን ለመውረድ። በጣም ሲሪየስ ነው። ስለዚህ ኢየሱስ በስጋው በፍጹም ሰውነቱ በዚህ አይነት መከራና ሲቃይ መካከል አልቲሜትሊ ኢየሱስ በመጨረሻ ነገር ነው የተፈተነው። እኔ በመጨረሻ ነገር አይደለም የምፈተነው። እኔ የሚፈተነኝ ጭፍራ ሰይጣን ነው። ኢየሱስ የተፈተነው በአርክኤንጅሉ ነው። እዛ የመጀመሪያውን ሰው ያሳተው እባብ ነው ኢየሱስ ጋር የመጣው። የመጨረሻው ሌቭል ነው የመጣው ኢየሱስ ጋር። እኔ የመጨረሻው ሌቭል እኔ ጋር ሊመጣ አይችልም። አፍተር ኦል ታስሯል። የለም ማለት